ግን ጌታ ምንም ሃይማኖት ሀገር ምን የማይገድበው ጌታ ነው ያለው። የትም የማይገደብ ብቻውን አዳኝ ብቻውን የሚያድነው ኢየሱስ ክርስቶስ ስሙ ይባረክ። እግዚአብሔር ይባረክ። ለሁላችሁም ምነግረው 15 ዓመት ማለት ነው የፈለኩትን ቃላት ማውጣ ሰው ነኝ። ማንንም ማልፈራ ጌታ ይቅር ይበለኝ እና ማንንም በሰው ደረጃ የፈራሁት እኔ በህይወቴ አይደለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩኝ። እግዚአብሔር ይባረክ። እግዚአብሔር በመጨረሻ ላይ የተርኒንግ ፖይንት የሆነብኝ ምንድነው? የሆኑ አባት ይናገራሉ። ምን የሚል ንግግር ነው የተናገሩት? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለኔ ደግሞ ምንድነው የሆነው? ብዙ ሰዎች ያንን ሜሴጅ ላኩልኝ። አንዳንዶቹ ምንድነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ በእኛ ቋንቋ እንለዋለን ላስላስ አርጋቸው የሚባል ነገር መጣ። ከዛ አየሁት ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላቅም። የግል አዳኛ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ እኔን ራሱ ጌታ አግኝቶኝ ይሄው ለምስክርነት አበቃኝ። እኔ በጣም አርጌ ጌታን አመልከዋለሁ። ጌታ እና ለሁሉም ቀን አለው፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁና እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠው። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩት በደስታ። የሚገርመው የበርዝዴይ ጊዜ ነው፣ አረሳውም በጭራሽ ማረሳው። የፋሲካ ቀን የኔ የበርዝዴይ ቀን ነበረ። ኢዛኔ ነው እንግዲህ ጌታ በኔ ላይ የሰራው። እግዚአብሔር ይባረክ። ለሁላችሁም ምነግረው 15 ዓመት ማለት ነው የፈለኩትን ቃላት ማውጣ ሰው ነኝ። ማንንም ማልፈራ ጌታ ይቅር ይበለኝ እና ማንንም በሰው ደረጃ የፈራሁት እኔ በህይወቴ አይደለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩ።